ሃይ ጋይስ እንዴት ናችሁ? ዛሬ እንግዲህ ግሬድ 9 ኬሚስትሪ ዩኒት 1 የሚለውን ቪዲዮ ይዤላችሁ መጥቻለሁ። በጣም አጠር ያለ ቪዲዮ ነው። እንዲሁም በዚህ ቪዲዮ ይሄንን ዩኒት የምንጨርስ ይሆናል። ብዙም ጊዜ ስለሌለን ቶሎ እንጨርሳለን። እንግዲህ ዩኒቷን በጣም ቀላል ነው። ስለ ኬሚስትሪ ኢንትሮዳክሽን የምታዩበት ነው። ብዙዎቻችሁ የምታውቁትም ነገር ስለሆነ ሃይላይት ማወቅ ያለባቸውን ቤዚክ የሆኑ ነገሮችን ይዤላችሁ መጥቻለሁ። እንግዲህ የዚህ ዩኒት አውትካሞችን በሚከተለው መሰረት አስቀምጬላችኋለሁ። ሶ በእነዚህ አውትካም መሰረት አድርጋችሁ ብታጠኑ ለእናንተ ጥሩ ነው። ጊዜያችሁን ይቆጥባል። እንዲሁም ማወቅ ያለባችሁንም ነገር ይዛችሁ ትሄዳላችሁ ብዬ አስባለሁ። ሶ ይሄንን ቪዲዮ አይታችሁ ከጨረሳችሁ በኋላ መጨረሻ ላይ ተመልሳችሁ እነዚህን አውትካም ጥያቄዎች መመለስ እችላለሁ ወይ፣ እነዚህ ነገሮች አግኝቻለሁ ወይ፣ ተረድቻለሁ ወይ የሚሉትን ነገሮች ራሳችሁን መጠየቅ ትችላላችሁ። ሶ መጀመሪያ ላይ የምናገኘው እንግዲህ ዲፊኒሽን ኤንድ ስኮፕ ኦፍ ኬሚስትሪ። ኬሚስትሪ ምንድነው? ዴፊኒሽን ስኮፕ ምንድነው? ስኮፕ ኦፍ ኬሚስትሪ የሚለውን እናያለን። ሶ የመጀመሪያው ሰብ ቶፒክ ዴፊኒሽን ኦፍ ኬሚስትሪ ነው። ብዙዎቻችን የኬሚስትሪ ዴፊኒሽን እናውቃለን። ነገር ግን አሁን አታውቁትም ተብሎ አይደለም እዚህ ጋር የተቀመጠው። ነገር ግን ነገሮችን ከቀላል መጀመር አይምሮን ለማበረታታት ጥሩ ነው ተብሎ ስለሚታሰብ ብዙ ጊዜ ዩኒቷኖች ይቀላሉ። ሶ ለእናንተም ቤዝ መሰጠት ስላለበት ኬሚስትሪ ኢዝ ኤ ሳይንስ ዊ ኦል ኖ ዳት ሳይንስ እንደሆነ እናውቃለን። ከሳይንስም ናቹራል ሳይንስ እንደሆነ ታውቃላችሁ ብዬ ተስፋ አደርጋለሁ ግሬድ ናይኖች። ምክንያቱም ናቹራል እና ሶሻል አልመረጣችሁም ገና። ነገር ግን ይታወቃል ኬሚስትሪ ናቹራል ሳይንስ እንደሆነ which deals with the properties, compositions and structure of substances። እንግዲህ ስለተለያዩ ሰብስታንሶች ፕሮፐርቲያቸው፣ ባህሪያቸው፣ ኮምፖዚሽናቸው ከምንድነው ኮምፖዝ የሆኑት ወይም ደግሞ ከምንድነው የተዋሃዱት የተገኙት፣ እንዲሁም ስትራክቸራቸውስ ምን አይነት ነው የሚሉትን ነገሮች የሚያጠናልን ሳይንስ ኬሚስትሪ ይባላል። ሰብስታንስ ውስጥ እንግዲህ ሁለት ነገሮች እናገኛለን፣ ኤሌመንት እና ኮምፓውንድ። እስቲ ሰብስታንስ ስንል ግን ምን ማለት ነው? እንግዲህ ከዲፊኒሽን እንደተረዳችሁት ኬሚስትሪ የሚል ነገር ካለ ሰብስታንስ መኖር አለበት። ምክንያቱም ኬሚስትሪ ስለ ሰብስታንስ ነው የሚያጠናው። ሶ ሰብስታንስ እንዴት ነው ዲፋይን የሚደረገው የሚለውን እኔ ሰብስታንስ ኢዝ ኤ ፓርቲኩላር ካይንድ ኦፍ ማተር ዊች ዩኒፎርም ፕሮፐርቲ ያለው። ዳት ሚንስ ሰብስታንስ ስንል የሆነ ፓርቲኩላር ካይንድ ኦፍ ማተር ወይም ማተር የሚለውን ዲፊኒሽን እናያለን። ነገር ግን ፕሮፐርቲው ያለው ወይም ዩኒፎርም የሆነ ፕሮፐርቲ ተመሳሳይ የሆነ ዩኒፎርም ማለት ሁላችሁም ትምህርት ቤት ስትሄዱ ዩኒፎርም ትለብሳላችሁ አይደል? ሶ ዩኒፎርም ማለት ተመሳሳይ ዩኒፎርምም የተባለው ለዛ ነው፣ ሁላችሁም ልብስ ተመሳሳይ ስለሆነ። ስለዚህ ዩኒፎርም የሆነ ፕሮፐርቲ የማይለዋወጥ ፍሌክሲብል ያልሆነ በየጊዜው ራሱን የሚቀይር ፕሮፐርቲ ያልሆነ ግን ቋሚ የሆነ ፕሮፐርቲ ያለው ፓርቲኩላር ካይንድ ኦፍ ማተር ሰብስታንስ እንላለን። እንግዲህ ከዚህ ቃል ውስጥ ማተር የሚል ቃል እናገኛለን። ሶ ዋት ኢዝ ማተር የሚለውን ሌትስ ሲ። ማተር እንግዲህ ኢትስ ፊዚካል ሰብስታንስ። ፊዚካል ሰብስታንስ ማለት ዊ ካን ሲ ኢት፣ ዊ ካን ተች ኢት፣ መንካት እንችላለን፣ ማየት እንችላለን። ሶ ፊዚካል የምንለው ያንን ነው ዲፋይን የሚያደርግልን። that which occupies space and possesses rest mass። ያ ማለት የሆነን ስፔስ ይይዝልን ወይም የሆነ ስፔስ ይይዛል፣ እንዲሁም ደግሞ የሆነ አማውንት ኦፍ ማስ አለው፣ ክብደት ያለው ነገርና ቦታ የሚይዝ ነገር ማተር ወይም ደግሞ ምን ብለናል በአማርኛ ቁስ። ይህም በልጅነታችንም ተምረናል አክቹሊ። ሶ ማተር የምንለው ስፔስ የሚይዝ ነገርና ማስ ያለው ነገር በሙሉ ማተር እንላለን። ሶ ስለነዚህ ነገሮች በሙሉ የሚያወራልን ኬሚስትሪ ነው እንግዲህ ቤዚክሊ የሚሰጠን። እንግዲህ ፕሮፐርቲስ ኦፍ ሰብስታንስ በተለያዩ ነገሮች ይቀመጣል ወይም የሰብስታንሶች ባህሪያቶች። የመጀመሪያ ኮምፖዚሽን ምንድን ነው? ኮምፖዚሽን ስንል እንግዲህ ከስሙ እንደምትረዱት ውህደት ነው። የሆነ ነገር የሆነ ሰብስታንስ ብዙ ጊዜ ኬሚስትሪ ላይ የተለያዩ ነገሮች ተዋህደው የሆነ ነገር የሚሰጥልን ያንን ነው የሚያጠናልን። ሶ ኮምፖዚሽን ስንል የኔቸር ኦፍ ሰምቲንግ ኢንግሪዲየንትስ ኦር ኮንስቲትዩየንትስ ሃው ኤ ሆል ኦር ሚክስቸር ኢዝ ሜድ አፕ። እንግዲህ እንዴት ነው ያገኘነው ሚክስቸር ከምንድን ነው ሜድ አፕ የተደረገው? አክቹሊ እኛ ምንም አይነት ኮምፖዝ አልሆኑም ብለን የምናስባቸው ነገሮች በሙሉ ከኮምፖዚሽን የመነጩ ናቸው። ባይዘዌ ኬሚስትሪ በጣም የሚገርም ነገር ነው። ውሃውን ስናየው ከምንም ነገር ኮምፖዝ የሆነ አይመስለንም አይደለም? ጥርት ያለ ነገር ነው ይመስላል። ነገር ግን ኢትስ ዘ ኮምፖዚሽን ኦፍ ሃይድሮጅን ኤንድ ኦክሲጅን ይለናል። ኬሚስትሪ ተመታ ሳብጀክት ነው፣ ነገር ግን ደስ የሚል ነው። ምክንያቱም ሪል ፋክቶችን እንድናቅ ያደርገናል። ስለዚህ ውሃ ውስጥ የምናየው ነገር ብቻ ሳይሆን የማናየው ብዙ ውህዶች እንዳሉ ይነግረናል። ለዛም ኮምፖዚሽን ማለት ውሃ እንዴት ተዋህደ፣ ከምን ተዋህደ፣
የሚለውን ነገር ዲፋይን የሚያደርግልን ነገር ነው። ሶ የተለያዩ ሳልት፣ ሰልፈር፣ ጎልድ ምንም ነገር አልተዋደባቸውም ብለን የምናስባቸው ነገሮች በሙሉ ኢቭን ምን ተነፍሰው አየር ራሱ ጥርት ያለ አየር ወይም አንድ ነገርን ብቻ በውስጡ የያዘ አየር ይመስለናል። ነገር ግን it's the composition of many gases nitrogen, oxygen, carbon dioxide በቃ many ሶ ኬሚስትሪ እነዚህ ነገሮች ዲፋይን ያደርግልናል። ሁለተኛው እንግዲህ ስኮፕ ኦፍ ኬሚስትሪ የሚል ሰብ ቶፒክ እናገኛለን። በዚህ ሰብ ቶፒክ ጊዜ እንግዲህ ታይፕስ ኦፍ ኬሚስትሪ አክቹሊ ኬሚስትሪ ይሄን ያህል ዲፋይን የሚደረግ ታይፕ አለው ብለን ዲስከቨር ማድረግ ባንችልም ግን ሞደርን የሚባሉት ወይም ደግሞ ቤዚክ የሚባሉት ታይፕስ ኦፍ ኬሚስትሪዎችን 5 ይዘንላችሁ መጥተናል። የመጀመሪያው እንግዲህ ፊዚካል ኬሚስትሪ። ፊዚካል ኬሚስትሪ እንግዲህ ስተዲስ አባውት ዘ ማይክሮስኮፕ ፕሮፐርቲስ አቶሚክ ፕሮፐርቲስ ኤንድ ፊኖሚና ኢን ኬሚካል ሲስተምስ። እንግዲህ ፊዚካል ኬሚስትሪ ስንል ማይክሮስኮፕ ስለሆኑ ፕሮፐርቲዎች ዳት ሚንስ ማይክሮ እና ማክሮ ያው ኦልሬዲ ታውቋቸዋላችሁ። ነገር ግን ጥቃቅን የሆኑ ትናንሽ የሆኑ ፕሮፐርቲዎች አቶሚክ ፕሮፐርቲዎች አሁን አተም ራሱ ዲስከቨር ሲደረግ በብዙ ሳይንቲስቶች ነው አይደለ? እነ ቦር ዳልተን ምናምን ተጣልተውበታል ምናምን በቃ አንዱ የአንዱን ዲስፕሩቭ እያደረገ ምናምን የመጣ ነገር ነው። ስለነዚህ እንዲሁም ደግሞ ስለ ፊኖሚና ኢን ኬሚካል ሲስተም በኬሚካል ሲስተም ውስጥ ያለ ፊኖሚና መንገድ፣ ሲስተም፣ ሳይክል ምንድን ነው የሚሉትን ነገሮች በሙሉ የሚያጠናልን ፊዚካል ኬሚስትሪ እንለዋለን። ሁለተኛው ታይፕ ኦፍ ኬሚስትሪ ኦርጋኒክ ኬሚስትሪ ነው። ኦርጋኒክ ኬሚስትሪ እንግዲህ ብዙ ጊዜ ኦርጋኒክ ኢለመንት፣ ኢንኦርጋኒክ ኢለመንት በቃ እነዚህ ቤዚክ የተባሉ ዩኒቶች ናቸው። አክቹሊ በኒው ካሪኩለም መጻፋችን እንደውም ሁለቱም የራሳቸውን የሆነ አንዳንድ ዩኒት ይዘውልን መጥተዋል። በጣም ኢንተረስቲንግ የሆኑ ነገሮች ናቸው። ብቻ አይምሯችሁን ብቻ ክፈሉ። we will see them. so organic chemistry የሚለው it's studies of substance containing carbon ኦርጋኒክ ካልን ካርበን አለ ማለት ነው። so organic chemistry የምንለው ሰብስታንሶች ሆነው ግን ካርበንን ኮንቴን የሚያደርጉ ሰብስታንሶች ስለነሱ የሚያጠናልን ኬሚስትሪ ኦርጋኒክ ኬሚስትሪ ይባላል ማለት ነው። ሶስተኛው ኢንኦርጋኒክ ኬሚስትሪ ነው። ቅድም ኦርጋኒክ ካለ ካርበን አለ ካልን ኢንኦርጋኒክ ካልን ምን የለም ማለት ነው? ካርበን የለም ማለት ነው። so inorganic chemistry it's studies of substance that are not primarily based on carbon ግን ይሰመርበት primarily based ነው ማለት ሃይሊ በካርበን ብቻ መሰረት አድርገን ማናጠናበት ኬሚስትሪ ክፍል ነው። that means ካርበን ኖሮም ይሄንን ኬሚስትሪ ስተዲ ልናጠናበት እንችላለን። ባይ ዘ ዌይ ብዙ ሳይንቲስቶች እኛን ግራ የሚያጋቡን ኤክሰፕሽናል በማምጣታቸው ነው። ብዙ ጊዜ በየትኛውም ቲዮሪ በየትኛውም ዲስከቨሪ ወይም በየትኛውም ስቴትመንት እና አሰፕሽን ሁል ጊዜ ኤክሰፕሽናል አለ ማለት ይቻላል። ሶ ካርበን ኮንቴኒንግ ኮምፓውንድ ሆኖ ግን ኢንኦርጋኒክ ኮምፓውንድ የምንላቸው ኮምፓውንዶች አሉ፣ ኤክሰፕሽናሎች አሉ። ሶ ዊ ዊል ሲ them ዲቴል ዩኒቶች ስንገባ እያንዳንዱ ዲቴል እናያለን። ነገር ግን እዚህ ጋርም ኤክሰፕሽናል አለው። ነገር ግን ኢንኦርጋኒክ ኬሚስትሪ የሚያጠናልን ፕራይመርሊ ቤዝድ የሆኑት ካርበን ላይ ባልሆኑ ኮምፓውንዶች ሶ ስለነዚህ ኮምፓውንዶች የሚያጠናልን ኢንኦርጋኒክ ኬሚስትሪ ይባላል። ሌላኛው እንግዲህ አራተኛው አናላይቲካል ኬሚስትሪ ይባላል። አናላይቲካል ኬሚስትሪ ኢትስ ስታዲስ ኦፍ ኮምፖዚሽን ኦፍ ማተር። እንግዲህ አናላይት ወይም ደግሞ አናላይቲካል ስንል ብዙ ጊዜ ነገሮችን ዲፋይን የማድረግ ኤግዛማይን የማድረግ ነገር አይምራችን ላይ የሚመጣው ሶ ኮምፖዚሽን ኦፍ ማተር እንግዲህ ነግሬያችኋለሁ። ኬሚስትሪ በጣም የሚመቸኝ አይዲያው ኤቭሪቲንግ ኢዝ ሚክስቸር ሁላ ብሎ ስቴት አልተደረገም ሊሆን ይችላል ኢን ወርድ፣ ግን ሁሉም ነገር የሆነ ነገር ኮምፖዚሽን ነው። እኛ ጥርት ያለ ነገር ነው ምንም ነገር የለበትም ብለን የምናስባቸው ነገሮች በሙሉ የሆነ ነገር ውህደቶች ናቸው። ሶ ኮምፖዚሽን ኦፍ ማተር ከምን ኮምፖዝ ሆነ? የተለያዩ አይነት ማተሮች አሉ አይደል? ሶ ስለነሱ ኮምፖዚሽን የሚያወራልን አናላይቲካል ኬሚስትሪ እንለዋለን። አምስተኛውና የመጨረሻው ባዮኬሚስትሪ ነው። ባዮኬሚስትሪ አክቹሊ ከስሙ መረዳት እንችላለን። ባዮ ስንል ባዮሎጂን ይዞልናል፣ ኬሚስትሪ ስንል ኬሚስትሪ። ሶ the relation between biology and chemistry ወይም ደግሞ the contraction ማለት እንችላለን። ሶ የሁለቱ ውህደት ወይም the combination ማለት እንችላለን። ባዮ ስንል ምንድነው? ላይፍ አይደለ? ኬሚስትሪ ስንል ቅድም አይተነዋል። ሶ ባዮኬሚስትሪ ስንል it's studies of chemical process that occurs in living things በህይወት ባላቸው ነገሮች ወይም ደግሞ ህይወት ባላቸው ተፈጥሮዎች ውስጥ የሚካሄድ ኬሚካል ፕሮሰስ ስለነሱ የሚያጠናልን ባዮኬሚስትሪ የተባለው የኬሚስትሪ ምርጡና ደስ የሚለው ስተዲ ነው። ምክንያቱም ይሄ ባይኖር ፕላንቶች በምን ምግባቸውን ያዘጋጃሉ የሚለውን ነገር አናውቅም።
ውስጣችን ውስጥ በጣም ብዙ አይነት ኬሚካል ፕሮሰሶች ይካሄዳሉ። እነዛ ኬሚካል ፕሮሰሶች ባይካሄዱ ህይወታችን ህይወት አይሆንም ነበር። አክቹሊ ህይወት የሚባለው ነገር ላይኖር ይችላል። ሶ ኬሚካል ፕሮሰሶች በሁሉም ሊቪንግ ቲንግስ በአኒማልም በሂውማንም በሁሉም በኢንሴክትስ በምናምን በምትሏቸው በእያንዳንዱ ነገሮች የሆነ ኬሚካል ሪያክሽን ይካሄዳል። ሶ ስለነዚህ ኬሚካል ሪያክሽኖች የሚያጠናልን ፕሮሰስ ወይም ደግሞ ስተዲ የሚያደርግልን ምን እንለዋለን? ባዮኬሚስትሪ እንለዋለን። ሶ እነዚህ አምስቱ ዋና የተባሉ በጣም ብዙ አይነት ሰብ ዲቪዥን ኦፍ ኬሚስትሪ ቢኖሩም ግን እነዚህ አምስቱ ዋና ቤዚክ የተባሉ ዲቪዥን ኦፍ ኬሚስትሪ ወይም ደግሞ ፓርትስ ኦፍ ኬሚስትሪ በማለት እናገኛቸዋለን። እንግዲህ ሌላው ሰብ ቶፒክ the relation between chemistry and other natural sciences። እንግዲህ ኬሚስትሪ እና ሌሎች ናቹራል ሳይንሶች ምንድነው ሪሌሽናቸው የሚለውን እናይ። 9ኛ ክፍሎች ይሄንን ላታውቁ ይችላላችሁ አክቹሊ፣ ምክንያቱም ቅድም እንዳልኳችሁ ዲፓርትመንት አልተመረጠም፣ ግን ቤዚክሊ ይታወቃል። የናቹራል ኮርሶች ምንድናቸው፣ የሶሻል ኮርሶች ምንድናቸው የሚሉትን ታውቃላችሁ። እኔ ግን ያው ከድድብና የተነሳ 10ኛ ክፍል ላይ ነበር ይሄንን ያወቁት። ግን ምንድነው ናቹራል ሳይንስ ውስጥ ነው የሚመደበው ኬሚስትሪ፣ ፊዚክስ፣ ባዮሎጂ። እነዚህ የምናገኛቸው ምን ላይ ነው? ናቹራል ሳይንስ ላይ። የሚገርመው ግን ኬሚስትሪ ከነዚህ ሁሉ ጋር ቁርኝነት አለው። ዳት ሚንስ ከባዮሎጂም ጋር ይገናኛል፣ ከፊዚክስም ጋር ይገናኛል፣ እንዲሁም ደግሞ ከጂኦሎጂ ጋር ይገናኛል። አክቹሊ ጂኦሎጂ 11 እና 12 ባይኖርም ነገር ግን ያው አይዲያው የተመሳሰለ ነው። ሶ ኬሚስትሪ ከነዚህ ናቹራል ሳይንስ ብራንቾች ጋር ቁርኝነት አለው። በጣም የሚገርመው ነገር በጣም የተጣመረ ነው እና አይዲያቸውም ባዮሎጂ ላይ ራሱ አሁን እንደ ሃይላይት ኤግዛምፕል የምሰጣችሁ ምን አለ መሰላችሁ? ፎቶሲንቴሲስ እንግዲህ ባዮሎጂ ላይ የምናውቀው በጣም ምርጥ የሆነ ቶፒክ ነው። በጣም ብዙ ነገሮችን ያዘልን ፕላንት እንዴት ምግባቸውን ያዘጋጃሉ ምናምን። ሶ ይሄ ቤዝድ የሆነው በኬሚስትሪ ነው። ምክንያቱም ኬሚካል የተለያዩ ኬሚካል ሪያክሽኖች አሉ በውስጡ ፎቶሲንቴሲስ ይባላል አይደል? ግሉኮስ እንዴት ፎርም እንደሚሆን ብላ ብላ ብላ፣ ሴሉላር ሪስፓይሬሽን በጣም ብዙ ነገሮች አሉ። ሶ ኬሚስትሪ ከነዚህ ነገሮች ጋር የተዋሃደ ነው ብለን ሃይላይት ማየት እንችላለን ማለት ነው። ሶ ኬሚስትሪ ከተለያዩ ናቹራል ሳይንስ ብራንቾች ጋር የተቆራኘ ነው። እንግዲህ 1.3 ላይ የምናገኘው ሮል ኦፍ ኬሚስትሪ ፕሌይስ ኢን ፕሮዳክሽን ኤንድ ኢትስ ሶሳይቲ። ኬሚስትሪ ምንድን ነው የተጫወተው ሚና በተለያዩ ነገሮች ፕሮዳክሽን ወይም ምርቶች ላይ እና በሶሳይቲ ላይ በህዝቡ ላይ ምን አይነት ሚና ነው ያሳደረው የሚለውን ነገር ነው እዚህ ጋር ዲፋይን የምናደርገው። ግልጽ ነው እንግዲህ ኬሚስትሪ የተባለው ነገር ሁሉ እኛ እንድንማርበት የተደረገበት ምክንያት አንደኛው ይሄ ነው አይደለ? የሆነ ነገር ላይ ትልቅ ሚና ስለተጫወተ ነው። የመጀመሪያው አግሪካልቸር ላይ ምን አይነት ሚና ተጫውቷል? ብዙ ጥያቄ ሊፈጥርባችሁ ይችላል። ግን አሁን እንደምታውቁት ብዙ ጊዜ ኬሚካል በቃ አግሪካልቸሮች ላይ ገበሬዎች የሚጠቀሙት ብዙ አይነት ኬሚካል አለ። አረም ለማጥፋት ሊሆን ይችላል፣ ለማሳደግ ሊሆን ይችላል። ፈርቲላይዘሩ ኢቭን ፈርቲላይዘር ወይም ማዳበሪያ የምንለው ነገር ራሱ ከኬሚካል ይሰራል። ሶ አግሪካልቸር ላይ ትልቅ ተጽዕኖ አሳድሯል። ፉድ ፕሮዳክሽን፣ የተለያዩ ፉድ ፕሮዳክሽኖች በኬሚካል ሪያክሽን ዳት ሚንስ እንደውም ናው ብዙ ጊዜ አሁን በኢንዱስትሪ ውስጥ ወይም በፋብሪካ ውስጥ የሚመረቱ ምግቦች በዝተዋል። ሶ እነዚህ ራሳቸው በተለያዩ ኬሚካል ሪያክሽን ነው የሚመረቱት። ሌላው እንግዲህ ሶስተኛው ሜዲሰን ስንል የተለያዩ አይነት መድኃኒቶች ድራጎች። ሶ እነዚህ ራሱ ፎርም የተደረጉት በምንድነው? በኬሚስትሪ። እንግዲህ ሜዲሰን ላይ ዋና ማወቅ ያለባቸው ነገሮች ስላሉ እነሱን የመጀመሪያው እንግዲህ ማይክሮብስን ለመግደል ወይም ደግሞ በተለያዩ ቶይሌቶች፣ ሽንት ቤቶች ፍሎር እና ድሬንስ ላይ የሚገኙ ማይክሮ ወይም ደግሞ በአይናችን ማናያቸውን ባክቴሪያዎች ለመግደል የሚያገለግለን ሜዲሰን። ሁለተኛው አናሎጂስቲክስ የምንለው ነው። ይሄኛው እንግዲህ ፔንኪለር ነው። ብዙ ጊዜ የሚያገለግለው እንደ ፔንኪለር ነው። ዳት ሚንስ ያው ህመማችንን ለጊዜው ያጠፋዋል ተብሎ እንደሚታሰቡ። ሌላው አንስቴቲክስ ይባላል። አንስቴቲክስ ደግሞ ይሄ ሜዲካል ኦፕሬሽን ነው። ሞር ኢፊሽንት ነው። እንዲሁም ደግሞ ተመሳሳይ ነው ከምን ጋር? ከአናሎጂስቲክስ ጋር እንደ ፔን ኪለር ወይም ደግሞ አክቹሊ ፔን ኪለር አይደለም፣ ይሄ ማስታገሻ ማለት እንችላለን። ያው ማስታገሻና ፔን ኪለር ተመሳሳይ ቢሆንም አይደው ግን ማስታገሻ ነው በሚለው ያዙት። ሌላው አንቲባዮቲክስ ነው። አንቲባዮቲክስ are used to control infections and cure diseases። የተለያዩ ኢንፌክሽኖችን ኮንትሮል ለማድረግና የተለያዩ ዲዚዞችን ወይም በሽታዎችን ለማንጻት ይጠቅመናል።
ሌላው አንቲሴፕቲክስ የምንላቸው ዩዝድ ቱ ኮንታሚኔሽን ኦፍ ዘ ወርድስ ባይ ባክቴሪያ። እንግዲህ ብዙ ጊዜ ይሄንን ለእጃችን መታጠቢያ ምናምን የምንጠቀማቸው ናቸው። ይሄ እንግዲህ የተለያዩ ባክቴሪያዎች እጃችን ላይ ካሉ ኮንታሚኔት ያደረጉ ምናምን እነሱን ኪል ለማድረግ ለማጥፋት የምንጠቀምበት ሜዲሰን ነው። ሌላው እንግዲህ ትራንኳላይዘር ይባላል። ትራንኳላይዘር ይሄኛው እንግዲህ ቱ ፕሮዲውስ ቴንሽን ነው። ዳት ሚንስ ብሪንግ አባውት ካም ኤንድ ፒስ የሆነ ሰፈሪንግ እንትን እንዲልልን ነው። ከሜንታል ዲዚዞች ወይም ደግሞ ከሆነ ዲዚዝ ፒስ የሆነ ለፔሸንቶች እንዴት ነው የተረጋጋ አይነት ነገር ወይም ቴንሽንን ሬዲዩስ ለማድረግ ብላችሁ ሲምፕል የሚያስ ትችላላችሁ። ሶ ይህንም እንደ ማስታገሻ ያው በቀጥታ አማርኛው እንደዛ ተብሎ ይገመታል። ሌላው እንግዲህ ቢልዲንግ ኮንስትራክሽን ማቴሪያልስ አለ ምናምን። ሶ እነዚህ በጣም ቤዚክሊ ተብሎ የተቀመጡ የኬሚስትሪ ሩሎች ናቸው እንጂ ሊስት ያልተደረጉ በጣም ብዙ ሩሎች አሉ ማለት ነው። ሶ እነዚህ ግን ቤዚክሊ ማወቅ ያለባችሁ ናቸው ተብሎ ስለሚታሰብ እንግዲህ መጽሐፋችሁ ላይ 1.4 ላይ የተለያዩ ኢንዱስትሪያል ኢን ኢትዮጵያ የሚል ቶፒክ አለ። ይህን ቶፒክ አልሰራሁላችሁም ቪዲዮ ቢካዝ ጄኔራል ማወቅ ያለባችሁ ነገር ነው ተብሎ ስለሚታሰብ መጽሐፉን አንብቡት። እዚህ ጋር እኔ ልል የምችለው ነገር የለም። ኢትስ ሂስትሪ ሶ ዩ ሃቭ ቱ ሪድ ደም። ግን ላይክ እንደ ጄኔራል የሆነ ነገር ነው እንጂ ፈተና ላይ ይመጣበታል ተብሎ አይጠበቅም። ቴብል 1.1 ላይ የምታገኟቸው ነገሮች አሉ፣ አንብቧቸው ጄኔራል ለማወቅ። ሶ ዩኒት 1 ይሄን ይመስላል። እንግዲህ እዚህ ላይ ያላችሁን ጥያቄ ወይም ደግሞ ዲቴይል እንዳብራራላችሁ የምፈልጉት ነገር ካለ ዩሃፍ ብዙ አይነት ኦፕሽን ማለት ኮሜንት ማድረግ ትችላላችሁ። በሚቀጥለው ዩኒቱ ሜዠርመንት ኤንድ ሳይንቲፊክ ሜቶድስ የሚለው ዲቴይል ሃይላይት አይደለም እንዳሁን አሁን ሃይላይት ያደረኩት ዩኒት 1 ስለሆነ ነው። ዲቴይል ብዙ ፓርቶችን በውስጡ በደንብ የሚያብራራ አጫጭርና ደስ የሚል ቪዲዮ ጥርት ያለ ቪዲዮ ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ታንክስ ፎር ዋቺንግ እና ላይክ፣ ሰብስክራይብ እና ሼር እንዳይረሳ። ቻናሉ አዲስ ነው እየተዳረሰ አይደለም። ፕሊስ ላይክ አድርጉ፣ ሰብስክራይብ አድርጉ። ሶ በሚቀጥለው በሌላ ቪዲዮ እንገናኛለን። ስለነበረን ቆይታ አመሰግናለሁ። ደህና ሁኑልኝ።